እም። ኦኬ ቤተሰብ እንዴት አመሻችሁ ነው የሚባለው? እንዴት አደራችሁ? አሁን እያረኩ ያለሁት በሚገርማችሁ ሁኔታ አሁን ያለሁት ከሌሊቱ በዚህ ሀገር አቆጣጠር 4 ሰዓት ነው። ኢት ሚንስ በኢትዮጵያ አቆጣጠር ቢሆን 9 ሰዓት እንደማለት ነው። እና ከስራ ቦታ ዝም ብዬ ከቤት እንደወጣሁ ማለት ነው ጨረቃ ሙሉ ሆና አገኘኋትና በጣም ደመቅ ያለች ጨረቃ ሆና ሳገኛት ለምንድነው በቪዲዮ ላንሳ ብዬ ሞከርኩና ግን በአጋጣሚ ካሜራውን አስተካክዬ እንዲህ ሳደርገው ይህን አይነት ምስል እየሰጠኝ ነው የሚገርማችሁ ነገር ማለት ነው። አንደኛ ነገር እንትኑ ምስሉን አቅርቤዋለሁ ከፍ እንዲል ግን ምንድነው እንቅስቃሴው ገርሞኛል። ጨረቃ ይሄን ያህል ትንቀሳቀሳለች የሚለው ነገር ገርሞኛል። ሁለተኛ ደግሞ ከጨረቃዋ ጀርባ ያለው የሰማዩ ከለር ይህን መምሰሉ ራሱ ለኔ በጣም የደነቀኝ ነገር ነው። የሚገርማችሁ እንግዲህ እናንተም እንደምታዩት እንደዚህ ይመስላል። እኛ ያው ጨረቃ ማነው ሰማይን ስናየው ያው ሰማያዊ ከለር ነው አይደል የምንጠብቀው? በዚህ ልክ ግን ሆኖ አናየውምና እንደው ከተመቻችሁ እስኪ እናንተም በካሜራችሁ ጨረቃን ለመታዘብ ሞክሩ። በጣም ጠፍ ጨረቃ ነው ይባላል በጣም ደስ ትላለች እና እግረ መንገድ የፈጣሪ ስራ ራሱ በጣም ገረመኝና ዝም ብዬ አሁን በፊት ሳስበው እኔ ጨረቃ ልክ የሆነ ከሰማይ ጋር ጥግት ብላ ያለች ይመስለናል ተጣብቃ ያለች ምናምን ይመስለናል። እኔ እንደዛ ነበር ማሰበው ይገርማችኋል። እና አሁን ግን ዝም ብዬ ምልከታዬን ሳኖር ጨረቃ የተወሰነ ፓርት የሰማይ ከምል በርግጥ ሰማይ ህዋ ነው የሆነ ቁስ ነገር አይደለም ማለት እና ግን ቀረብ ያለች እና ጋፕ ያለ ይመስለኛል ሰማይ ከምንለው በጣም ጥግት ያለች እንዳልሆነች ለማየት ነው ለመታዘብ የቻልኩ ይመስለኛል። ያው ብዙ ምርምር አይደለም ምልከታ ነው። እና እግረ መንገድ ደግሞ የፈጣሪን ስራ በጣም ያደነቅኩበት ክስተት ነው። እንደምታዩት ጨረቃ በዚህ ልክ ያጠገቧ ጠርዝ ጠርዟ ራሱ ደማቅ ሰማያዊ አላት። እና ደግሞ የከበባት የመልክዓ ምድሯ የራሷ ከጨረቃው ጀርባ ያለ የፀሀይ ምስል ለቃላት የሚከብዱ ቀለማት ደግሞ እንዳሉት ታያላችሁ። እና እስኪ ሌሎቻችሁም ዝም ብሎ ለመታዘብ ያህል አለ አይደል ሞክሩ ለማለት ነው። ይሄን ታዘብኩ በሌሊት ከወጣ ባልኩበት ልላችሁ እወዳለሁ። ሰላማችሁ ይብዛልኝ እሺ